ከዛ በኋላ መፍሰስ አቆመ። ልክ መስከረም ላይ ስለ ቅድስት አርሴማ ሰማሁኝ ማለት ነው። ምንድን ነው የሰማሽው? አንድ እህታችን ጁራ አርሴማ ሄዳ እንደዳነች እናወራለን። ፀጉር ቤት ቁጭ ብለን መንፈስ ነው የሰው እጅ ምናምን ብለው ማለት ነው። እማቃት ልጅ ናት። የእሷን ታሪክ ሰማሁ። ፀጉር ቤት አለ ቤታችን። ፀጉር ቤት ስትሰበሰብ ታወራ የለ እና እህቴም ትመጣና ይሄን ታሪክ ትነግረኛለች። እኔ እኮ ዳነች ትለኛለች። የዛን ቀን የምር ልቤ ደነገጠ። በቃ አስቤ አላቅም። ገዳም ምናምን የሚባል ነገር ጭራሽ ሄጄ አላቅም። ለምን? ልምድ የለኝም። በዛ ላይ እቤት ውስጥ በጣም እኔ ኃላፊነት ያለብኝ አሁን ያልኩ ልጅም ጠፍታ ነው የምትሄደው እና ትነግረኛለች። ገዳም ሄጄ መጣሁ። እዛ ያንን ስሰማ እኔ በጣም ልቤ ደነገጠ። በቃ እዚህ ቦታ መሄድ አለብኝ ስላት እንዲህ ሂጂ ምናምን አለኝ። ልጆቹ ማን ይዝልኛል አልኩ። የዛኔ ሀሳቤ ይህን ሁሉ ልጅ እንዴት ነው ጥዬ የሚሄደው? እናቴም ቤት ውስጥ ሌላ ልጅ አለች። ሁሉ እንይዝልሻለን አለኝ። አንቺ ብቻ ዳኝ እንጂ እንይዛለን አለኝ። በቃ በጣም ደስ አለኝ። የዛኔ እንቅልፍ አልወሰደኝም። በ25 ነው የሰማሁት። መቼ ላይ መሰለ ፔሬድ ያየሁት? ሐምሌ ላይ ነው የሰማሁት። መቼ ነው? መስከረም ላይ 3 ወር ላይ ነው። መምጫው ነው ማለት ነው። ለምን ሐምሌ መጣ እየፈሰሰ ነው እንጂ ነው እንዴ? ስራም ነበረኝ። ስለዚህ ሞዴስ ምናምን በደንብ እጠቀማለሁ። የዛኔ በቃ አድጌያለሁኝ። ግን እንዴት ሆነሽ ምናምን ሲል ድኛለሁ እላለሁ። ሰልችቶኛል ስለሱ ማውራትም። ከባድ ነው። ሐምሌ ገብርኤል ላይ ቆሜ ታቦቱን ሳይሆን ራሱ በቃ በጣም አለቀስኩኝ። በርቀት ነው የቆምኩትና መቼ ነው እንምድ ነው እድሜ ልኬ እንደዚህ ነው ወይ መቀጠለው? ገና ቤተክርስቲያን ስገባ ራሱ ማልቀስ ነው የምፈልገው። በተለይ ብቻዬን ቆምኩኝ። ገና ደጁን ሳየው ቅፍም ያደረገኝ ነው የሚመስለኝ። ራሱ እንደ ልጅ መጣሽ ብሎ የሚቀበለኝ ነው የሚመስለኝ። ስለዚህ ልክ ስደርስ እረፍት ነው ለኔ። የዛኔ እሷ ጋር ሄድኩኝና ስጭኝ አልኳት። በጣም ነው ደስ ያላት። ይሻለች። በ27 የመድኃኔዓለም ዕለት ጉዞ ጀመር። ዛኔ ስንሄድ ግን ፒስታ ነው መንገዱ። ጥጥ እያለ በጣም ነበር ህመም ያለው። ቁርጠት ልክ መኪና የሚወረድበት ቦታ ላይ ሲያደብር ይባላል። እዛ ጋር ስንደርስ የሆነ ቦታ ሄደን ተጣጠብኩኝ፣ ልብስ ምናምን ቀየርኩኝ፣ ጉዞ ጀመርን። የእግር መንገድ ልብሶች አይበላሹም? አዲስ ነው የምትገዢው? ጥቁር ልብስ ነው የምለብስበት ብዛት። በእንደዚህ አይነት ሁኔታ ላይ ሆኜ በፍጹም ይህ ነጭ ልብስ ምናምን አያራለብስ። መንገድ ሲሄድ በደንብ ነው የምዘጋጀው። ከውስጥ የምደርበው ነገር ይኖራል። ውፍረት አለ መረመዱ ስለሚከ እስቲል ውፍረቱ አለ እንዴ? አሁን አርሰናል እስከምትይ አሁን እሺ፣ እንደውም እያብደገ ነው ዱብዬ። ልክ ሲያደብር ደረሰን። የእግር መንገድ ተጀመረ። ሮዛ እችላለሁ አልኳት። እሱ ደግሞ ጎበዝ ነው። ትችያለሽ እንዴ? ስንት አካል ጉዳት ያለው በክራንች እየሄደ እያየሹ፣ ትልልቅ ሰው እየሄደ እያየሹ አደፋፈረችኝ። መስቀል አለ እንዲህ ስታየው ቁልቁለት ዋናው መንገድ የሚባለው አላ ልክ እሱን ልትጀምር ስትል አርሴማ ከሩቅ ትታያለች እና ቅርብ ነው የሚመስልህ ስታየው ከላይ ሆነ እና እንዲህ የዙርክ ነው የምትሄደው። እያየኸው የምታገኘው ነው የሚመስልህ ቶሎ። ከዛ ልክ ያ መስቀል ቦታ ላይ ስደርስ ቀጥ ብሎ ነው የቆመው ፔሬዱ። ማለት ጸጥ አለ በቃ። ይሄ የመፍሰስ ነገር ምንም የለው። እየፈሰሰ ነበር መንገድ ውስጥ ነው። በጣም ነበር የሚፈሰው። የሚገርም በጣም ፈጠንኩኝ። ኧረ ቀደምሽኝ እየተባልኩ ቶሎ ቶሎ ነው የሚሄድ። የምናርፍባቸው ሴትዮ አሉ፣ እሷ የምታውቃቸው፣ እሷ በጣም ስለምትመላለስ ማለት ነው። እና እዛ ደረስን። ወንዝ እንውረድ መጀመሪያ ተባለ። ወንዝ ሄድን፣ ተጣጠብና ቀስ እያለ መፍሰስ ጀመረ። ከዛን አባትና እናገር ንስሐ እንግባለች። ምንድነው የምለው አልኳት። እንደዚህ አርገሽ ከሆነ እንደዚህ ሆኑ በቃ የዋሸሹ ካለ ያመንዝርሹ ካለ ምናምን በቃ ዝርዝር አርጋ ማመንዘርን ራሱ ተንትና ነገረች ማለት ነው። ከዛ ሄድኩኝ ገብቼ እንደማለቅ ነገርኳቸው። እየጠየቁኝ ተናገርኩኝ ማለት ነው። መጠመቅ እችላለሁኝ ወይ ስላቸው አንቺ መጠመቅ አትችይም አሉ። ምክንያቱም ያው ይፈሳል ይበክላል። ስለዚህ መጠጣት ግን ትችያለሽ። እንዴት ይገባል ጸበሉ? በቃ እዚህ ስር ነው የሚይዘኝ። መጠጣት ሁሉ አቃተኝ ማለት ነው። በቃ ከብድና የሚለኝ ቤተክርስቲያን የምትቆይበትም ጊዜ ተመዘገበ። ሱባኤ ለመያዝ ጸሎት ቤት ይገባል። ምህላ አለ፣ እጣን ይታጠናል። አሁን እኛ የሆነ እናት ጋር ነው ያለነው። እዛው አካባቢ እንዲህ ዙሪያውን ቤቶች አሉ፣ የግለሰብ ቤቶች ተሰብስበው ጸሎት የሚደረግበት ቦታ ላይ እጣን አለ። በቀፈን ያለ ነው። ረጅም ጸሎት ነው የሚደረገው። በቃ የዛኔ ለእኔ ረጅም ነው አድርጌውም ስለማላውቅ። ስንት ሰዓት ነው ያ ጸሎት የሚጀመረው? 12 ሰዓት በኋላ ሰርክ ፀሐይ ስትጠልቅ ማለት። የጋራ ጸሎት ነው የሚደረገው። ቀኑ ምን ስታደርጉ ነው የምትውሉት? እኔ የገባን ቀን ንስሐ ስንገባ፣ ጸበል መሄድ የሚፈልግ ጸበሉ ራሱ ረጅም ነው የእግር መንገዱ። ከዛ የመጣንበት ራሱ ረጅም ነው። 2 ሰዓት ምናምን ተጉዘን የመጣ ነው። ቅዳሴ ሳለ ቤተ መቅደስ አላ። እሺ የዛኔ አዲሱ ቤተክርስቲያን አልተሰራም ነበር፣ ግን ጅምር ላይ ነው። ትንሽ የነበረች ቤተክርስቲያን እዛ ውስጥ ነው ቅዳሴ የሚያለው። ይሄ ሁሉ ፕሮሰስ ሲሆን እንደ በፊቱ አይፈሰኝም። በጣም ነው የቀነሰው። ከዛ ምህላ ላይ ገባን።
ተጨነቀች ነፍሴ። በቃ እፍን ነው ያደረገኝ። ነጠሌንማ ማውለቅ ጀመሩ። ጸሎት ማድረግ አልቻልኩም። ተንበረከኩኝ እኔ። ከዛ ከበደኝ። ልቤ ስር ነው በቃ የሚጨንቀኝ እና በጣም ተጨነቅኩኝ። ከዛ ልውጥ አልኳት። አትውጭም፣ እዚህ ነው የምትጨርሺው አለች። እያመመኝ ነው አልኳት። አትውጭም። በጣም ተጨነቅኩኝ። አፍንጬ ላይ ከበደኝ። በቃ ይሄ የሚስበኝ ነገር መጣ ማለት ነው። ይጎትተኛል። ሊነስሽ እንደዚህ አይነት ስሜት ነው የሚሰማኝ። ተነሳውና ሮዝ አልኳት። በጣም ነው ያስቸገርኳት። በቃ እዛን ሰዓት ጭንቅ ያዘኝ። አፍንጬን አመመኝ እና እስኪ ይሄኝ አልኳት። ዞር ብላ ስትይ ከዚህ የጀመረ እንደዚህ መጥቶ እዚህ ድረስ መግል ይዟል። እሺ ባንዴ በቃ ጤፍ ነው የሚመስለው። ነጠብጣብ የሆኑ ነጭ ሆነ መግል ይዟል ማለት ነው። እሺ አየች። ይሄም በቃ የሆነ ተአምር ነው። ስለዚህ እንጨርስ ግድ የለሽም ቻይ አትወጭም አለችኝ። እዛው ያዘችኝ። በቃ ጨረስን፣ ወጣን። ከዛ እምነት ማግኘት አልቻለም። ማታ ነው የግቢዋ ላይ ወሰደችኝና ልውስ አድርገችው አፈሩ። እሺ ልውስ አድርጋ እንዳለ ፊቴን ቀባች። እምነትን እየተለቀለኩኝ በእንደዛ ቀጠለ። እኛ በ27 ነው ሄድን። ቅድስት አርሴማ አንገቷን ለሰይፍ የሰጠችበት መስከረም 29 ነበር። እሺ እሷ ከዛ በፊት ህልም አየሁኝ ብላ ነገረች። ማርቲን ልትድኝ ነው አለች። ገና ስሄድ ራሱ እንደ ዳንኩኝ ነው የሚሰማኝ ነበር። እሺ በቃ እንደው እንዳፍሽ ያርግልኝ። ከዛ ሂጂ ጸልይ ብላኝ የጸለይኩ ጸሎት ምን እንደው ታውቃለህ? ሴት አድርጊ አንገሽኝ እናቴ ይብላልኝ ሙላቴ አቅርቢኝ ከፊቱ። እንደ ሌሎች ሴቶች አለምንሽም በዛ ቢቢ አላማርሽም ከዚህ በኋላ በቃ ሴት ግን አድርጊኝ፣ 7 ቀን ብቻ አድርጊልኝ። እኔ ጸሎት እንኳን ጸልዬ አላቅም ማለት ስዕሏን እንኳን አይቼው አላቅም። ፈልግሽ ነው የጠራሽኝ። ክርስቶስ ሰምራ ነበር የምትመስለው። ሳላቅሽ ፈልግሽ ከጠራሽ በቃ አድኝኝ እና ሴት አድርጊኝ። እኔ ስልችት ብሎኛል። ምስክርነት እሰጣለሁኝ። አንድ ዣንጥላ ይዤ እመጣለሁ ብዬ ዛን ቀን ተሳልኩኝ ማለት ነው። በህልሟ ምንድን ነው ያየችው? 4 ቀን ሆነሽ ብዬ ሳጣጥብሽ አየሁኝ እኔ ያለችኝ እሱ። በቃ ልትድኝ ነው ተኛች እና በጣም ተስፋ በቃ ደስ የሚል ነው የምታጋባበት ነገር ራሱ ማለት ነው። ልክ የንግሷ ዕለት የሚገርም ነገር ቀጥ ብሎ ቆመ። ምንም ነገር አላየሁም። አፍንጬ ላይ የነበረ ምልህ ሲነስረኝ የነበረው ነስር ነው አብሮ ለከይ ወጣው እና ደረቀ። ሲላይ ደርቆ የሚገርም የዘንባባ ምልክት ነው የሰራው። ዘንባባ ይዛ ነው አርሴማ መናቀፈር ጥቁር ብሎ በጣም የሚያምር ነበር። በቃ እንደ ቃል ኪዳኗ ይመስለኛል። ደጅሽን የረገጠ ምርልሻል አይደል ቢለው። ስለዚህ ደጇን በመርገጤ ብቻ ነው የተማርኩት። ከዛ በኋላ መፍሰስ አቆምኩ። ማዳኝ ጌታዬን ብትጠጋው ቀጥላል ምን አምናለው ፈዋሽም እርሱ ብቻ ነው። ሱባኤ ገባን። በአርምሞ ምናምን አሳየችኝ። አርምሞ ማለት ዝም ማለት እንደሆነ